ክቡራን የሙሌዋን ዩቲዩብ ቻናል ተከታታዮች እንደምን አላችሁ? በዚህ ቪዲዮአችን እንግዲህ አዲስ አበባ ከኮሪደር ልማቱ በፊት ራሱ ምን ልትመስል እንደነበር ከታች ከላፍቶ አደባባይ ድረስ ወደ ላይ ከታች ወደ ላይ እየመጣን ነው። ጥቂት ሄድ ብለን የላፍቶ አደባባይን ታዩታላችሁ። ይሄ በስተግራችን የሚታየው የንፋስ ስልክ ላፍቶ ክፍለ ከተማ ያሰራው የአስተዳደር ህንፃ ነው። ከፊታችን ደግሞ የላፍቶ አደባባይ ይታያል። እንደምታዩት መንገዱ ጽዱ ነው። የመኪናውም ፍሰት በጣም ከጭንቅንቅ ነፃ የሆነ ነው። ይሄ መስመር በጣም መኪናዎች የሚበዙበት እንደሆነ ይታወቃል። ግን ከመኪና ጭንቅንቅ የጸዳ ሆኖ በተመቻቸ ሁኔታ መኪናዎች እየሄዱ ነው የምታዩት። አደባባዩን እንዴት እንደሚዞር እንግዲህ ይሄ ሁሉ ማሳለጫ ባልተሰራበት ጊዜ በዚህ መንገድ ላይ በታክሲም ሄደን በእግርም ሄደን ሁሉን በመኪናም ሄደን አይተነዋል ምን ይመስል እንደነበር እና አሁን ሁላችንም ምስክር ነን ማለት ነው። በተለይ እነዚህን ባሶች ስታዩ ምን ይሰማቸዋል? በመኪና በታክሲ ሆናችሁ ባስ ሲመጣባችሁ እንዴት እንደሚያስፈራው እንኳን እናንተ መኪና ይዛችሁ አይደለም ታክሲ ውስጥ ሆናችሁ እንኳን ባሱ ሲመጣ በጣም ያስፈራል። በዛ በተጨናነቀ መንገድ ሲኬድ በጣም ያስፈራል ማለት ነው። እኛ እንግዲህ ጉዞአችንን ያደረግነው በላፍቶ አደባባይ ዞረን ወደ ግራ በመዞር ከታች ነው የመጣ ነው። ቀጥታ ወደ መብራት እንደ መምጣት ወደ ላይ ዞረን በላይ በሀጫሉ ጎዳና በሚባለው ለቡን በስተቀኝ ትተነው ወደ ላይ ወደ ተራራው ነው የወጣ ነው። በዛ በተራራው ቁልቁለቱን ስትሄዱ መኪናዎች ከመጨናነቅ ይልቅ በጣም ብዙ መኪናዎች በዛ መንገድ ይሄዳሉ። መንገዱም ሰፊ ነው፣ ጽዳት ያለው እግረኛ የማይበዛበት በጣም ማሳለጫ መንገድ፣ የተቃና መንገድ፣ ጽዳት ያለው ቦታ። አዲስ አበባን እንግዲህ ብዙ ሰዎች አሁን